እሺ አይሲቲ ተማሪዎች ኦር ሰልጣኞች ዛሬ ማሳያችሁ ከቨርቹዋል ማሽን ኢንስታሌሽን ቨርቹዋል ማሽን ኦር ቨርቹዋል ቦክስ ሁለቱም ተመሳሳይ ናቸው። ኢንስታሌሽን ጀምሮ ነው የሚሆነው ማለት ነው። መጀመሪያ ማይ ኮምፒውተር ኦር ዚስ ፒሲ የሚለውን ተከፍቱታላችሁ። ዚስ ፒሲ የሌለ ተማሪዎች ኮምፒውተራችሁ ላይ ፐርሰናላይዝ ትገቡና ቲም ላይ ቲም ዴስክቶፕ አይኮንስ ሎን ክሊክ ታረጉና ኮምፒውተር ዩዘር ኔትወርክ ሪሳይክል ቢን ኮንትሮል ፓነል አሉ አማራጮች። ኔትወርክ እና ኮምፒውተርን ቼክ ታረጉና አፕላይ ኦኬ ታረጋላችሁ። በዚህ ሰዓት ዚስ ፒሲ ይመጣላችኋል ማለት ነው። ከዚህ በመቀጠል ራይት ክሊክ ኦፕን ታረጉና የኛ ፓርቲሽን ሎካል ዲስክ ሲና ዲ ነው የሚኖረው በእያንዳንዱ ኮምፒውተር። ከዛን ሎካል ዲስክ ዲን ኦፕን ታረጋላችሁ። ሁላችሁም ኮምፒውተር ላይ ትሬኒንግ ሶፍትዌርስ ፎር አይሲቲ የሚል ፎልደር ታገኛላችሁ። ከዛ በመቀጠል ኦፕን ዚስ ፎልደር ዘን ቨርቹዋል ቦክስ እና ቨርቹዋል ማሽን ኦር ቨርቹዋል ማሽን VMware workstations pro 17 የሚባለው ሶፍትዌር አለ። እሱን ነው የምንጭነው። በመጀመሪያ አይሶ ፋይል ወይም ዚፕ ፋይል እናገኛለን። ይሄ ማለት ኮምፕረስድ የሆነ ሶፍትዌር እንደማለት ነው። እሱ ላይ ሄዳችሁ ራይት ክሊክ አሁን በሁለት መንገድ መጫን እንችላለን። የመጀመሪያው ኦፕን አድርገን ነው። ሁለተኛው ኤክስትራክት ሂር በማድረግ ሲንበለው ኤክስትራክት ሂር ስናደርገው ፓስወርድ አስገቡ ይለናል። 1 2 3 ኢንተር። ከዛን ሶፍትዌራችን ኤክስትራክት ይደረጋል ማለት ነው። ከዛን ወደ VMware workstation እንግባ ኦፕን። ከዛን እቺ ሶፍትዌር workstation ፎልድ 17 የሚለው ራይት ክሊክ ራናስ አድሚኒስትሬተር እናደርጋለን። ራናስ አድሚኒስትሬተር ከዛን yes or no ይላችሁ yes ታርጉታላችሁ። አሁን workstation pro 17 ኢንስቶል እየሆነ ነው። ያው ታይም በዚህ ሰዓት ተጠብቃላችሁ። preparing for installation እያደረገ ነው። እዚች ጋር ብዙ ጊዜ የምትሸወዱት አንድ ታስክ ኦር አንድ ስራ ካዘዛችሁት በኋላ ኮምፒውተሩ ከላይ ሃይድ ያደርግና ከስር ታስክ ባር ላይ ነው የሚቀመጠው። በዚህ ሰዓት ታች ታስክ ባር ላይ ሄዳችሁ ክሊክ ስታደርጉ ሶፍትዌሩ ፕሮግረሱን ያሳያችኋል ማለት ነው። ክሊክ ስታደርጉት ፕሮግረሱን ያሳያችኋል። በመቀጠል ፕሪፔር ያደረገ ነው። ዌልካም ቱ ዘ ቨርቹዋል ማሽን ወርክስቴሽን ኔክስት ነው የምትሉት። እዚህ ጋር እያንዳንዱ ሶፍትዌር ስትጭኑ ላይሰንሶች አሉ። እነዛ አግሪመንቶችን አክሴፕት ዚስ ላይሰንስ ብላችሁ ኔክስት እዚህ ጋር አንቼክ ታረጋላችሁ። ጄን እዚህ ከካምፓኒው ከዌብሳይቱ ጋር ኮኔክት ያደርጋለሁ ነው የሚለው። እዚህ ጋር ደግሞ ሾርት ከት ቼኮች እነዚህ በዴስክቶፕ እና በስታርት ሜኑ ላይ ሾርት ከት ይቀመጥ ነው የሚለው። ችግር የለው። ኔክስት ዘን ኢንስቶል ታረጉታላችሁ። እዚህ ጋር ትንሽ ተጠብቃላችሁ። ፕሮግረስ ባሩ እዚህ ጋር ስታተሱን ያሳያል። እንግዲህ መጠበቅ ነው። ያው ያሳየን እየጨረሰ ነው። ኮፒንግ ኒው ፋይል ኤንድ ኤክስትራክት ነው የሚያደርገው። ሎካል ዲስክ ሲ ላይ ፕሮግራም ፋይል ውስጥ virtual machine or VMware workstation pro ብሎ
ክሬት ያደርጋል ፎልደር እዛ ውስጥ ፋይሉን ኮፒ ያደርጋል ማለት ነው። ኮፒ ያደርጋል ፋይል ሳይዙ እስከ 458 ሜጋባይት ድረስ ፋይል ሳይዝ አለው። ኤክስትራክት ሲሆን ወደ 1 ጂቢ ሊደርስ ይችላል። ቪዲዮ ረዘም ካለባችሁ ረጃጅም ስቴፕ ላይ ኔክስት ትንሽ ማሳለፍ ትችላላችሁ። ቅድም ያላሳየዋችሁ ነገር አንዳንዴ ካስቸገረን እዚህ ጋር ዊንዶ ዲፌንደር ውስጥ ገብተን ኦፍ የሚደረጉ የዲፌንደር ሴቲንጎች አሉ። ቫይረስ ትሪት ፕሮቴክሽን አሁን ተርን ኦን አድርገው እያለኝ ነው። ማኔጅ ሴቲንግስ አሁን ሪል ታይም ፕሮቴክሽን፣ ክላውድ ዴሊቨሪ፣ አውቶማቲክ ሳምፕል ሰብሚሽን ኤንድ ቴምፐር ፕሮቴክሽን እነዚህ ኦፍ ይደረጋሉ ለጊዜው። ከዛ መልሳችሁ ኦን ታረጉታላችሁ። አንዳንዴ ሊያስቸግረን ይችላል። ኦኬ ኦልሞስት እየጨረሰ ነው። ያው ዲኤልኤል ፋይል ልኳችሁ። ኦኬ አፕዴት ፕሮዳክት ኦኬ ኮምፕሊትድ ቪምዌር ወርክስቴሽን። ከዛን እዚች ጋር ፊኒሽ ከማለታችን በፊት ላይሰንስ የሚለውን እንጫናለን። ላይሰንሳችን የት ነው የምናገኘው? እዚህ ጋር ስኪፕ ኦር ኢንተር ነው የምናደርገው። ስኪፕ አትሉም፣ ኢንተር ቨርቹዋል ማሽን ፎልደር ላይ እንሄዳለን። ክራክ ፎልደር ውስጥ እንገባለን። ኦፕን ከዛን ኪጅን የምትለዋን ኤክሲ ፋይል ራናስ አድሚኒስትሬተር እናደርግና እቺ ፕሮዳክቱን ክራክ የምናደርግበት እዚች ጋር ሴሪያል ነምበር አለች። እሷን ኦል ማርክ አድርጋችሁ ከኪቦርድ ኮንትሮል ሲ ስትጫኑ ኮፒ ያደርግልናል። ከዛን ሶፍትዌራችን ላይ ሄደን ኮንትሮል ቪ ስንጫን ፔስት ያደርጋል። ከዛን ኢንተር ኦኬ ኮምፕሊትድ አድርጓል። እሺ ፊኒሽድ ይሄንን እናጠፋዋለን። ከዛን ይሄኛው እናጠፋና ቀጥታ ወዴት እንሄዳለን? ወደ ቨርቹዋል ማሽን ይሄው ሶፍትዌር ይችላል። ቪምዌር ወርክስቴሽን ራይት ክሊክ ኦፕን። አንዳንዱ ጋር ፈጠን ብሎ ይመጣል፣ አንዳንዱ ጋር ይቆያል። መጠበቅ ነው። እሺ እዚህ ጋር በፊት የሞከርኩበት ነው የተቀመጠው። ኦኬ ለመጀመሪያ ጊዜ ቨርቹዋል ማሽናችሁን ስትጭኑ እንደዚህ አይነት ዲያሎግ ቦክስ ነው የሚመጣው። እዚህ ጋር ክሬት ኒው ቨርቹዋል ማሽን ኦፕን ቨርቹዋል ማሽን ኦፕን ተጫኑን ኦፕን ለማድረግ ነው። ኮኔክት ቱ ሪሞት ሰርቨር ኮኔክት ለማድረግ ነው። እኛ የምንፈልገው ክሬቲንግ ኒው ቨርቹዋል ማሽን የሚለው ነው። ብዙ ጊዜ ክሊየንት እና ሰርቨር ኮንፊገር ስናደርግ የምንጠቀመው ኦፕሽን። ዘን ክሊክ ክሬት ኒው ቨርቹዋል ማሽን። አንደኛው ስቴፕ በዚህ ነው። ሁለተኛው ፋይል ትገቡና ኒው ቨርቹዋል ማሽን ስትሉት በዛ መንገድም ይመጣል። ሁለተኛው ክሬት ኒው ቨርቹዋል ማሽን ስትሉት በዛ መንገድ ይመጣል ማለት ነው። ከዛ ኔክስት እንለዋለን። ብዙ ጊዜ የምትሸውዱት እዚህ ጋር ራሱ ባይ ዲፎልት የመረጠውን እንትን ኔክስት ብላችሁ ስለምትሄዱ ነው። ግን ኢንስቶል ዲስክ ኢሜጅ ፋይል አይሶ የምትለዋ ነው ክሊክ የምታደርጉት። እዚህ ጋር አይደለም፣ እዚህ ጋር ኢንስቶል ዲስክ ኢሜጅ የምትለዋ ናት። ብሮዝ ብዙ ጊዜ ሎካል ዲስክ ዲ ውስጥ ነው ብያችኋለሁ። ፋይሉ ፋይላችን ያለው ትሬኒንግ ሶፍትዌር ፎር አይሲቲ ኦፕን
እዚህ ጋር ሰርቨር 2012 እና ዊንዶው 8.1 አይሶ ፋይል አለን ማለት ነው። ከዛን ሰርቨራችንን እንመርጥና መርጠናል ኦፕን ስንለው እንደዚህ ያመጣልናል ማለት ነው። ዘን ኔክስት እሺ እዚህ ጋር ፕሮዳክት ኪ አታስገቡ ቨርዥን ዊንዶው ኢንስቶል ራሱ መርጦልና ዊንዶው ሰርቨር አርቱ ዳታ ሴንተር ልክ ነው። ከተሳሳተ እዚህ ጋር እንመርጣለን ማለት ነው። ራሱ ነው ፉል ኔም የኮምፒውተሩን ኔም ስለሚያመጣባችሁ እናንተ የምታረጉታላችሁ አድሚኒስትሬተር ታረጉታላችሁ። ፉል ኔም ፓስወርድ እንደነገርኳችሁ እዚህ ጋር ሃይላይት ለማየት ባለፈው ያዘጋጀውላችሁ ኖት ኢንስቶል ሰርቨር እቺ ኖት ፈርስት ኢንስቶል ማይክሮሶፍት ሰርቨር 2012 በኮንፊገሬሽን ጊዜ ዘን ኢንስቶል ዊንዶው 8.1 ለክሊንት ማለት ነው። ከዛን እንዴት ነው ምንጭለው ነው how to install server ቱሎቹ አሉ። ፐርሰናል ኮምፒውተር ይኖራችሁ ይገባል። ቨርቹዋል ማሽን and server 2012 እና ክሊንት ኦፕሬቲንግ ሲስተም ዊንዶው 8.1 ማለት ነው። እነሱ ናቸው የሚያስፈልጉት። አሁን ወደ ሶፍትዌሩ እንሂድ። ፓስወርዳችን እዚህ ጋር አስቀምጫለሁ። ሰርቨር ፓስወርድ 123 hns ምናልባት ዩዘር ኔም አላስቀምጥኩም። አድሚኒስትሬተር ይሄ የሰርቨራችን ኔም ነው ማለት ነው። ይሄ ኔም እዚህ ፉል ኔም ላይ ይቀመጣል። ፓስወርዳችን ደግሞ ይሄኛው ነው ማለት ነው። 123 h ካፒታል ns ስሞል ከዛን $% ፓወር ይሄ shift 456 በምንጫንበት ጊዜ ይመጣል። ፉል ኔም ላይ ፓስወርድ ላይ 123 h ns 456 123 h ns 456 እንደዚህ ብለን ኔክስት እየስንለዋለን። እዚህ ጋር ባይ ዲፎልት ኔሙን ያመጣል ሰርቨር 2012 ኔክስት። እዚህ ጋር 60 ጂቢ ያመጣልናል። ብዙ ጊዜ እኛ ከፈለግን 40 50 ማለት እንችላለን። 60 ችግር የለውም። ስቶሬጅ ብቻ ይኑረው ኮምፒውተራችን። ኔክስት እዚህ ጋር ሃርድ ዲስክ እቺ ከስተማይዝ ማድረግ አለብን በኋላ ስለሚያስቸግረን ሃርድ ዲስክ 40 ጂቢ ሜሞሪ 2 ጂቢ ወስዶብናል። እሱን ከስተማይዝ እናደርግና ወደ 1 ጂቢ እናደርጋለን። ምክንያቱም ሪል ኮምፒውተራችን 4 ጂቢ ነው ያለው። ያን 4 ጂቢ እንዳይሻማበት ለሰርቨራችን 1 ጂቢ ለሪል ኮምፒውተሩ 2 ጂቢ ለክሊንታችን 1 ጂቢ ነው የሚሆነው ማለት ነው። ይሄ ይስተካከላል። 1 ጂቢ አድርገናል። ክሎዝ መልሰን ከስተማይዝ ስናደርገው እቺ 1 ሜሞሪ 1 ፕሮሰሰር 1 መሆን አለበት። ባይ ዲፎልት አስተካክለን ለመሄድ ኔትወርክ አዳፕተራችን ሆስት ኦንሊ መሆን አለበት ማለት ነው። ሆስት ኦንሊ መሆን አለበት። ክሎዝ እናደርጋለን። ዘን ፊኒሽ እናደርጋለን። አንደኛውን ፓርት ጨርስን ማለት ነው። ዘን ባይ ዲፎልት ተርን ኦን ያደርጋል። ሎድ ያደረገ ነው። ሎዲንግ ፋይል ተጠብቁታላችሁ። ሎዲንግ ፋይል ካረገ በኋላ እንደሆነ ኢንስቶል ማድረግ ይጀምራል። እንዳልኳችሁ የመጀመሪያው ስቴፓችን ሰርቨራችንን ኢንስቶል ማድረግ ነው። እዚህ ጋር የምናየው ዋና ሐሳቦችን ነው የሚሆነው ማለት ነው። ለሆሊስቲክ አሰስመንት
እንዲጠቅማችሁ ሆሊስቲክ ኤግዛም የሚረዳችሁን ቪዲዮ ነው የሰራውላችሁ ያለሁት እሺ then starting the software እሺ አንድ ኦፕሬቲንግ ሲስተም ብቻ ነው ያለን ኦር ቨርዥን ስታንዳርድ ዊንዶውስ ሰርቨር 2012 አርቱ ስታንዳርድ የሚል ሰርቨር ነው ያለን ኔክስት ኦኬ እሺ ባይ ዲፎልት ፓርቲሽንን አላሳየኝም ይጭነዋል ማለት ነው አንዳንዶቻችሁ ጋር ፓርቲሽን ያሳያል ፓርቲሽኑን create new partition ስትሉት ያለውን ፓርቲሽን ተጠቅሞ ሰርቨሩን ይጭናል ማለት ነው ኦኬ በተመሳሳይ እንዲቀላችሁ ፋይል ክሊንትን በዛው ትጭናላችሁ በኋላ ትረሱታላችሁ ጆይን አድርጉ ስትባሉ እንዳትረሱት ፋይል ኒው ቨርቹዋል ማሽን በተመሳሳይ ሰዓት ትችላላችሁ ኔክስት እዚች ጋር ብሮዝ ምን ጊዜም ኦፕሽናችን 3 ኦፕሽን አለ 1 2 3 ኦፕሽን አለ 1 2 3 ከዛ ውስጥ የማለኛው ኢንስቶል ዲስክ ኢሜጅ ፋይል አይሶ የሚለውን ትመርጣላችሁ ብሮዝ አሁን ምንጭነው ምንድነው ዊንዶው 8.1 ክሊንት ኦፐሬቲንግ ሲስተም ሴሌክት አድርጋችሁ ኦፕን ዘን ኔክስት እዚህ ጋር ሚኪያስ ይላል ሲቲ እንላለን ፓስወርድ 1 2 3 ለክሊንት ኦፐሬቲንግ ሲስተም ችግር የለው 1 2 3 ለሰርቨር ግን ኮምፕሌክሲቲ ይፈልጋል ምክንያቱም የፖሊሲ ሪኳየርመንቱን ማሟላት ስላለባችሁ the next yes again total window 8 64 bit operating system next እዚህ ጋር 60 ጂቢ ሻረግባችሁ ችግር የለው እኔ 40 ስለፈለኩት ነው next አያችሁ እዚህ ጋር 40 ጂቢ ሜሞሪ 2 ወስዶብኛል ከስተማይዝ ታረጉትና ሜሞሪያችንን 1 ጂቢ እናደርጋለን 1024 ሲሆን 1 ጂቢ ነው 1024 then closed ይሄው 1024 then finish ኦኬ ኔትወርክ አዳፕተራችንን እናስተካክለዋለን በኋላ ሆስት ኦንሊ ነው ማለት ያለበት ኦኬ creating disk ያለኝ ነው creating disk እዚህ ጋር ቆየብኝ ብላችሁ cancel or close the virtual machine ማድረግ የለባችሁ እቺ የምታሳየው ፕሮግረስ ባራችን እዚህ ጋር creating disk እያደረገ ነው እቺ አረንጓዴዋ ከዚህ ጀምሮ እስከ ጫፍ ድረስ እስከምትሄድ መጠበቅ አለባችሁ ማለት ነው እና ፓወር ኦን አድርጎ ዊንዶው 8.1 ን ኢንስቶል ያደርጋል እንደየ ፕሮሰሰራቸው የኮምፒውተራቸው ፍጥነት ሊለያይ ይችላል የሲፒዩ ፕሮሰሰር የራም ስቶሬጅ የራሙን ሳይዝ ወሳኝ ነው ማለት ነው ለስፒዱ እና መጠበቅ ነው
እሺ እየጨረሰልን ነው ክሬት አድርጎ ኦኬ ኦሬዲ ክሬት አድርጎታል ዊንዶው 8 እዚህ ጋር ሁለቱም የተጫኑ ስለሆኑ ስታክ እንዳይፈጠርባችሁ በተቻላችሁ መጠን ክሊክ ባታረጉት ይመረጣል የኔም ኖት ሪስፖንዲንግ እያለኝ ነው በተመሳሳይ ሰዓት ፕሮሰስ እያደረጉ ስለሆነ ክሊክ ባታረጉት ይመረጣል ተጠብቁታላችሁ እስከሚጀምር ቨርቹዋል ማሽን የሚያስቸግራችሁ ከሆነ ቨርቹዋል ቦክስ ብንጠቀም አሪፍ ነው ትንሽ የራም አጠቃቀሙና የፕሮሰሰር አጠቃቀሙ ከቨርቹዋል ማሽን የተሻለ ይመስለኛል ኦሬዲ ስታክ አድርጓል እሺ እንዲህ ካስቸገራችሁ ካልሆነ ወይ ተራ በተራ
ማለት ነው። ተራ በተራ ኢንስቶል ለማድረግ መሞከር ነው። እሺ አሁን ስታክ ስላደረገብኝ እሺ ኤንድ ታስክ አደርገዋለሁ። ፕሮሰሰሩን የተጨናነቀው ራሙ አልተጨናነቀም። እንደገና አስጀምሯል። እሺ ፓወር ኦን እዚህ ጋር ዊንዶ 8ም አለ። ግን መጀመሪያ ሰርቨራችን ነው መጫን ያለበት። ኦኬ not responding ብቻ ለብቻ ይጭናል። ኦኬ እንደዚህ በሚያጋጥማችሁ ሰዓት ዊንዶውስ ሰርቨራችሁን ከእንደገና ኢንስቶል ታደርጋላችሁ ማለት ነው። ይሄንን ሪሙቭ እናደርገዋለን። ደብል መኖር የለበትም። በተጨማሪም ዶክመንት ውስጥ እንገባና ቨርቹዋል ማሽን ሚል ፎልደር አለ። እዛ ላይ ሄደን የ2012ን ዲሊት እናደርገዋለን። ቦታ እንዳይዝብን then create any virtual machine next browse server 2012 open next administrator password ለሶስት hns shift 456 ለሶስት then next yes next customize 1GB RAM 1GB ኔትወርክ አዳፕተራችን ሆስት ኦንሊ እዚህ ጋር ሚሞሪ እና ፕሮሰሰር 1 መሆን ያለበት ኔትወርክ አዳፕተር
post only, close, then finish. then ፋይላችንን ሎድ ያደርጋል። then Windows Server 2012 standard, next. then copying file ያደርግና getting file ready for installation እሱ ክሬት ባደረገው ፓርቲሽን ላይ ዊንዶውን ፋይሉን ኮፒ አድርጎ or extracting the file አድርጎ ኢንስቶል ያደርገዋል ማለት ነው። በተመሳሳይ ሰዓት ቀደም ስታክ አድርጎብኝ ነበር። ልክ ሰርቨር ጭኖ እንደጨረሰ ዊንዶው 8.1ን ኢንስቶል ማድረግ ትችላላችሁ። ስቴፑ ተመሳሳይ ነው። ብቻ ብሮዝ ስታረጉ ዊንዶው 8.1ን ሴሌክት ማድረግ መቻል አለባችሁ። ከዚህ በቀጣይ ቪዲዮ ዊንዶው 8.1 እና ሰርቨርን ኦር ኮንፊገሬሽን በቨርቹዋል ማሽን እንዴት ኢንስቶል እንደምናደርግ አሳያችኋለሁ ማለት ነው። እዚህ ጋር ምንና ፈርስት ኢንስቶል ማይክሮሶፍት ኦፊስ ቅድም ነግሬያችኋለሁ። ኦፕሬቲንግ ሲስተማችንን ሰርቨር እና ክሊየንት ኢንስቶል ማድረግ ነው። ለዛ የሚያስፈልጋችሁ ደግሞ ዩዘር ኔም አድሚኒስትሬተር ነው፣ ሰርቨር ፓስወርድ 123 hns h ካፒታል ናት ns ስሞል $% ፓወር ከዛን then second configuration server operating system then assign IP first ልክ ሰርቨራችሁ ኢንስቶል እንደሆነ ፈርስት መስጠት ያለባችሁ ምንድነው IP አድሬስ። ይሄ እንዳትረሱ IP አድሬስ ለሰርቨራችን ይሰጣል። ሰብኔት ማስካችን ይሄ ነው። ከዛን ኮንፊገር አክቲቭ ዳይሬክተሪ የሚቀጥለው ይሄንን ባለፈው በቨርቹዋል ቦክስ አሳይቻችኋለሁ። አሁን ደግሞ በቨርቹዋል ማሽን ስቴፑ ተመሳሳይ ነው እናያለን ማለት ነው። እነዚህን በአጠቃላይ ስቴፕ ባይ ስቴፕ በቨርቹዋል ማሽን በቨርቹዋል ቦክስ አይተናል። አሁን በቨርቹዋል ማሽን ኦር ቨርቹዋል ማሽን ወርክስቴሽን በሱ እናያለን። እሺ ይሄ ከጨረሰ በኋላ ቀጣይ ቪዲዮ ለቅላችኋለሁ።